አባት ሆይ መልስልኝ። ከኔ በታች ያለው ምድር በደም ይረስርሳለች። እያንዳንዱም ትንፋሽ እንደ ተበደረ ሕይወት ይሰማኛል። ደረቴ በሳት ይቃጠላል። ሰውነቴ ኃይሉን እያጣ ነው እና ለመጀመሪያ ጊዜ በሕይወቴ የዓለም ጫጫታ ሁሉ ጠፍቷል። ምንም የሚያዘናጋ ነገር የለም። ምንም ሰበብ የለም። ነገ እንዳለ ማስመሰል የለም። አሁን ያለው እኔ ብቻ ነኝ እና እውነቱ ግን አስፈሪ ነው። ጌታ ሆይ ከኔ የሚጠበቀውን አውቄ ነበር። ቅዱስ የሆነውን አውቄ ነበር። ነገር ግን ደጋግሜ ወደሚያጠፉኝ ነገሮች ተመለስኩ። ሰንሰለቶቼን መጽናኛ ብዬ ጠራኋቸው። መስማማቴን ትግል ብዬ ሰየምኩት። በኋላ እንስሐ እገባለሁ እያልኩ ቀጠልኩ። ነገር ግን ነፍሴን በመስቀል ላይ የሚሰቅለውን ነገር ራሴ እየመገብኩት ነበር። አባት ሆይ ስንት ጊዜ አስጠነቀቅከኝ። ስንት ሌሊት ሕሊናዬ ከአልጋዬ አጠገብ ተቀምጦ ሲወቅሰኝ፣ እኔ ግን በሌላ ማዘናጊያ ድምፅ ያንን ድምፅ አጠፋው። ስንት ጊዜ እጅህን ወደ እኔ ዘረጋህ፣ እኔ ግን ዳግመኛ አፈርን መረጥኩ። አባት ሆይ ነገ በእርግጥ ነበርን ወይስ በኋላ የሥጋዬ ተወዳጅ ውሸት ብቻ ነበር? አሁን ግን ኃጢአት ምን ያህል አደገኛ እንደሆነ ያለው አልጮኸም። በጆሮዬ ሹክ ብሎ ተናገረ። አንድ ጊዜ ብቻ ተመልከት አለኝ። አንድ ሌሊት ብቻ፣ አንድ ምስጢር ብቻ፣ አንድ ጊዜ ብቻ አሰጊ። እኔም ሁሉን ሰጠሁት። አምላኬ ፈርቻለሁ። ደም እየፈሰሰኝ ስለሆነ አይደለም፣ ሞት ስለቀረበ አይደለም፣ ከምንም ሰበብ ውጭ በፊትህ መቆም ስለሚኖርብኝ ነው ምፈራው። ምናልባት እውነትን ስሰማ ኖሬ በእውነት ፈቃዴን ሰጥቼ አላቅም። ምናልባት አንተን ከመታዘዝ ይልቅ ስለ አንተ የሚሰማኝን ስሜት ወድጄ ይሆናል። ምናልባት ጸጋህን እንደ መሸሸጊያ ተጠቅሜ በልቤ ግን ካወጣኸኝ ጨለማ ጋር ፍቅር ይዤ ኖሬ ይሆናል። አባት ሆይ ተታልዬ እንዳልሞት እለምንሃለሁ። አሁኑኑ ውስጥ ያለውን ውሸት ሁሉ ንቀለው። ትዕቢቴን አራግፈው፣ የሐሰት ሰላሜን አራግፈው። በሰዎች ፊት የለበስኳቸውን ጭንብሎች ሁሉ አስወግድ። ልቤ በምስጢር እየበሰበሰ ሳለ በውጭ የማሳየውን መልካም ገጽታ አጥፋው። ነፍሴ በአደጋ ውስጥ ከሆነች የሚያጽናኑ ቃላት አልፈልግም። እውነትን እፈልጋለሁ። እውነቱም ይህ ነው። ደክሞኛል። ከአንተ ጋር መጣላት ደክሞኛል። ምናልባት ጸጋህን እንደ መሸሸጊያ ተጠቅሜ በልቤ ግን ካወጣኸኝ ጨለማ ጋር ፍቅር ይዤ ኖሬ ይሆናል። ለውጥ ቃል እየገባሁ ወደዚያው መርዝ መመለስ ደክሞኛል። በጸሎት ማልቀስ፣ ከዚያም በቀጣዩ ሳምንት በዚያው ኃጢአት መውደቅ ደክሞኛል። ነፃ ነኝ እያልኩ ሰንሰለቶቼን ከዝማሬዎችና ከመጽሐፍ ቅዱስ ጥቅሶች ጀርባ መደበቅ ደክሞኛል። ጌታ ሆይ ከእንግዲህ የምከላከልበት ነገር የለኝም። ፍርድ ቢናገርብኝ ትክክል ነው። ሰማይ ኃጢአቶቼን ቢዘረዝር ዝርዝሩ ረጅም ነው። በቅዱስ አምላክ ፊት ንጹሕ ነኝ ብዬ መከራከር አልችልም። ነገር ግን አባት ሆይ ልጅህ ለኃጢአተኞች ሞተዋል። ስለዚህ ባዶ እጆቼን ይዤ በፊትህ እወድቃለሁ። ምሕረትህ አሁኑም ስሜን የሚያውቅ ከሆነ አሁኑኑ ያግኘኝ። ደምህ አሁኑም በቂ ከሆነ አሁኑኑ አጥበኝ። ድምፅህ አሁኑም የጠፉትን ወደ ቤት የሚጠራ ከሆነ አንድ ጊዜ ብቻ ደግማ ጥራኝ። ማስመሰል አልችልምና ራሴን ማዳን አልችልም። አንተን እፈልጋለሁ። እውነተኛውን ክርስቶስ እፈልጋለሁ። ቅዱሱን፣ የተወጋውን፣ ከሞት የተነሳውን፣
ይህ የመጨረሻ ጸሎቴ ከሆነ በእውነት የተሞላ ይሁን። ተሳስቻለሁ። ኃጢአት ዋሸኝ፣ ዓለም ዋሸችኝ፣ ሥጋዬ ዋሸኝ። ነገር ግን ጌታ ሆይ ስለ እናትህ ቅድስት ድንግል ማርያም ስትል አሁን ከኔ ፊትህን አትመለስ።